የሰራችሁትን ገንዘብ እንዴት አድርጋችሁ በባንክ በቴሌብር እንዲሁም በፈለጋችሁት ሜትር መቀበል እንደምትችሉ አሳያችኋለሁ። እዚህ ጋር እንደምታዩት ነጥባችሁ ቢያንስ ከ1 ሚሊዮን በላይ መሆን አለበት ዊዝድሮ ለማድረግ። እሱን ከሞላችሁት በኋላ ፖይንቱ ላይ ትነካላችሁ። ቀጥታ ወደዚህ ወደ ፔይ አውት ሜትድ ያመጣላችኋል ማለት ነው። እዚህ ጋር አድ ፔመንት ሜትድ የሚል ታገኛላችሁ። እዚህ ጋር እንደምታዩት ብዙ አይነት አማራጮች አሉ። ሲቢኢ፣ ቴሌብር፣ አዋሽ ባንክ የፈለጋችሁት አለ። አንደኛው አሁን በቴሌብር ስለሆነ አሳየኛለሁ። በቴሌብር እንዴት አድርጋችሁ ባይንድ እንደምታደርጉ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ብዙ አይነት አማራጮች አሉ። ሲቢኢ፣ ቴሌብር፣ አዋሽ እንዳልኳችሁ ነው። ነገር ግን ደግሞ በቴሌብር ለመላክ ወይም ደግሞ ለመቀበል እንዴት እንደምታደርጉት ቀጥታ ወደ ቴሌብር እየላኩኝ ወይም ደግሞ እየወሰድኩኝ የማሳያችሁ ይሆናል ማለት ነው። ወደ ቴሌብር ከገባችሁ በኋላ እዚህ ጋር ፉል ኔማችሁን ማስገባት ይኖርባችኋል ማለት ነው። ከዛ በኋላ ስልክ ቁጥራችሁ ወይ ደግሞ ብሩ የሚገባበትን ስልክ ቁጥር ካስገባችሁ በኋላ ሰብሚት ታደርጋላችሁ። በጣም ቀላል ነው። ልክ ይህን ስታደርጉ ምንድን ነው የሚጠይቃችሁ? የፊት ቬሪፊኬሽን ይጠይቃችኋል። ከዚህ ቀደም አፕሊኬሽን የሞላችሁትን ፊት ቬሪፊኬሽን ይጠይቃችኋል። እሱን ከሞላችሁ በኋላ ቀጥታ ያላችሁን ፖይንት ኦል ብላችሁ ትመርጣላችሁ ማለት ነው። ለምሳሌ 2 ሚሊዮን ከሆነ 3 ሚሊዮን ከሆነ ኦል በምትሉበት ጊዜ ያላችሁን ፖይንት በሙሉ ወደ ገንዘብ አስልቶ ያመጣላችኋል። በዚህ ጊዜ ዊዝድሮ የሚል ሜትድ ታገኛላችሁ ማለት ነው። ልክ ዊዝድሮ እንዳደረጋችሁት እዚህ ጋር በምታዩት መልኩ ያላችሁን ገንዘብ አጠቃላይ ወደ ብር ቀይሮታል ማለት ነው። ኦኬ በጣም ቀላል ነው ጋይስ። ስለዚህ ከዚህ በኋላ ያለው ነገር በቴሌብር አማካኝ የተቀበላችሁትን ገንዘብ ወደ ዲቴል ወይም ደግሞ ወደ ገባበት ገንዘብ እያንዳንዱን ቼክ ያደረጋችሁ ማየት ትችላላችሁ ማለት ነው። እንዴት እንደሚሰራ እያንዳንዱን ዲቴል ከኔ ጋር መስራት መለወጥ የምትፈልጉ ካላችሁ ፓርት 1 ቪዲዮ ሰርቼላችሁ ዩቲዩብ ላይ ለቅቄላችኋለሁ። ከላይ በኩል ያለውን ነክታችሁ ቪዲዮን እዩት። ከዛም ባሻገር ደግሞ በፓርት 2 የምንገናኝ ይሆናል። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ እያደረጋችሁ ጠብቁኝ። ቻው